እኔ ሊገድብ የሚፈልግ ነገር በኢየሱስ ክርስቶስ ስም ይደምሰስ ይፍረስ ብለህ መጸለይ አለብህ። አምስተኛ ዕጣ ፋንታዬን ለመገደብ የተደረገ ቃል ኪዳን ይፍረስ ብለህ ማን ነው እኔ አውቄም እኔ ሳላውቅም በእኔ ጉዳይ ላይ ቃል ኪዳን ያደረገ የተማማሉብኝ ይፍረስ። የኔን ዕጣ ፋንታ ለመገደብ የተደረገ ቃል ኪዳን እድገቴን ለመገደብ ለውጤን ለማዘግየት እንዳልለቀቅ እንዳልዘረጋ በእኔ ላይ የተማማለ በድብቅ የተማማለ በስውር የተማማለ ፎቶዬን ይዞ ስምህን ይዞ እንዳያልፍልህ ኪዳን የገባ በደም ኪዳን የገባ ይሄን ይፍረስ ብለህ የምትመቆማል። ስድስተኛ በስሜ ላይ የተለቀቀ የጥላቻና የክፋት ቀስት ይሰበር ብለህ የውርደት ቀስት ይሰበር ብለህ በአንተ ስም ላይ በአንተ አድራሻ ላይ የተለቀቀ የውርደት የክፋት የጥላቻ ቀስት በኢየሱስ ስም ይሰበር። ሰባተኛ ከገደብ ለመላቀቅ ለመውጣት የምታረገው ጸሎት። ሰባተኛ ጠላቴ በኔ ላይ ያለው ህጋዊ መሰረት ህጋዊ ሰነድ የእግር መርገጫ ከዛ ሁኔታ እየተነሳ አታክኔን የሚያረግበት በጌታ በኢየሱስ ህጋዊ ግራውንድ እንዳይኖረው በህይወቴ ላይ ጸልይ። ስምንተኛ ከገደብ ለመውጣት መጸለይ ያለብህ ጸሎት የህይወትን ካርታ እንደገና የሚቀርጽ ኃይል እንዲመጣ የተበለሻሸውን የህይወትን ፕላን ዝብርቅርቅ ያለውን እንደገና የሚያስተካክል የእግዚአብሔር ኃይል የእግዚአብሔር እጅ እንዲመጣ። ዘጠነኛ በእኔ ዘንድ ያለ ማንኛውም የባርነት ቀንበር ይሰበር። የመጨረሻው አስረኛው በህይወቴ ውስጥ ያለ ግራ መጋባት ከዚህ ቀን ጀምሮ እንዲቆም ጸልያለሁ ብለህ ጸልይ። ግራ መጋባት በስራ በህይወት በትዳር ግራ መጋባት ምን ማድረግ እንዳለብኝና እንደሌለብኝ እስኪቸግረኝ ድረስ ተምረን ለብዙ ሰዎች መክረን ዘክረን በእኛ ምክርና አቅጣጫ ሰጪነት ብዙ ሰዎች ህይወታቸው ተቀይሮ እኛ ግን ስለገዛ ህይወታችን ግራ ገብቶን የተቀመጥን ሰዎች ይሄንን ኮንፊውዥን መቃወም አለብን። እኔ ዛሬ ማለዳ ጸልይላችኋለሁ። የህይወታችሁን ካርታ እንደገና የሚያስተካክል የእግዚአብሔር ብርሃን ከፊት ለፊታችሁ ይውጣ።